ሰላም ትሬደርስ እንዴት ናችሁ? ቡሊያን ትሬደር ነኝ። ከፕራይስ አክሽን አንፃር እንዴት አይነት ትሬዶችን ቴክ እንደማረግ ሞስት ኦፍ ዘ ታይም ሃይ ፕሮባቢሊቲ ዞን የሆኑ ወይም ደግሞ ሎ ሪስክ ትሬድ የሆኑ ትሬዶችን እንዴት ቴክ እንደማረግ ከፕራይስ አክሽን ስትራቴጂ አንፃር አሳያችኋለሁ። ያው እኔ እንደምታውቀው ፕራይስ አክሽን ስትራቴጂ ተከታይ ወይም ደግሞ ተጠቃሚ ነኝ። ይሄ ላስት ዊክ ቴክ ያደረኩት ትሬድ ነው። ጁን 18 አካባቢ ቴክ ያደረኩት ትሬድ ነው። ላስት ዊክ ማለት ነው። ቲፒ ስማሽ ያደረገልን ዛሬ ላይ ጁን 23 ላይ ነው ቲፒ ስማሽ ያደረገልን። ከምን አንፃር እንዴት ይሄንን ትሬድ ቴክ እንዳደረኩ አሳያችኋለሁ። አሴ ፕራይስ አክሽን ትሬደር ምን አይነት ነገሮችን አይቼ ትሬድ እንዳደረኩ ስፔሻሊ ሞመንተሙን አይቼ ኦርደር ፍሎን ከቤሪሽ ኦር ቡሊሽ ኦርደር ፍሎ ነው ከሚል አንፃር ከሰፖርት ኤንድ ሬዚስታንስ አንፃር እንዲሁም ደግሞ ከፊቦናቺም ኤንድ ኦልሶ አዲሽናሊ ደግሞ ከካንድልስቲክ ፓተርን አንፃር ይሄንን ትሬድ እንዴት ቴክ እንዳደረኩ አሳያችኋለሁ። ቀጥታ ወደ ሐሳቡ እንግባ። ይሄንን ትሬድ ቴክ ያደረኩት ኦልሞስት ሪስክ ሪዋርዱ 1.7 1.69 አካባቢ ነው። ከ1900 ፒፕስ በላይ ይዘንበታል ይሄንን ትሬድ ማለት ነው። እና ምንድነው ብዙ ጊዜ እኛ ሃይ ፕሮባቢሊቲ ዞን እንዴት ትሬድ እንደምናደርግ ከፕራይስ አክሽን አንፃር ነው የምናያችሁ። ማርኬቱ ኦቨራሊ ቤሪሽ ሞመንተም ነበረው። በጣም ከኤንኤፍፒም በኋላ ማርኬቱ በጣም ዳምፕ እያደረገ ወደ ታች በጣም እየወረደ ነበረ ማርኬቱ ማለት ነው። እና ከዛ አንፃር ነበረ እያየን የነበረው። እዚች ጋር ማርኬቱ ወደ ላይ ሲወጣ የነበረችው ወይ ደግሞ የፈጠረው ስትሮንግ የሆነች ሰፖርት ዞን ነበረች። እሷን ደግሞ አስምረን ነበረና ጀስት ማርኬቱ እሷን ብሬክ አድርጎ ከወረደ በኋላ እሷን ዞን ተቻለ አረጋትም ነበረና ላስት ዊክ ማለት ነው ማርኬቱ ኦፕን እንደተደረገ ጁን 15 ላይ ኦፕን እንደተደረገ እሷን ዞን ነው ማርኬቱ ተች አድርጎ ወደ ታች መውረድ የጀመረው ማለት ነው። እና ከዛ አንፃር ማርኬቱ ላይ እሷን ነገር በደንብ ቼክ እያደረግን ወይም ደግሞ እያየነው ነበር። ማርኬቱ ላይ እሷን ነገር በደንብ ቼክ አድርገን እየጠበቅን ነበረ ማለት ነው። ማርኬቱ እሷን ዞን ከነካ በኋላ ዳይሬክትሊ ምን እየጠበቅን ነበረ? ስፔሻሊ ማክሰኞ ላይ ቺኛዋን እዚች ጋር የፈጠራት ሬዚስታንስ ዞን ብሬክ ካረጋት በኋላ አጌንም ደግሞ ወደ ላይ ብሬክ አድርጓት ፌክ አውት ማለት ነውና ቺኛዋን ወደ ታች ብሬክ አድርጎ ኢንገልፊንግ ካንድል ካገኘን እስከዚህ ቺኛዋ ሬዚስታንስ ዞን ድረስ እቺን ጋፕ ፊል ያረጋታል ብለን ስለምናስብ ወደ ትሬድ እንገባለን ብለን ነበር። የጠበቅነውንም ሴታፕ ደግሞ ማርኬቱ አልሰጠንም። ሮብም ጠበቅነው። ሮብ እንደውም ፌክ አውት አደረገ ወደ ላይ ብሬክ ኦፍ ስትራክቸር እንደመፍጠር አደረገ። ነገር ግን ኤፍኦኤምሲ ኒውስ ስለነበረ ማለት ነው ማርኬቱ ጁን 17 ማለት ነው ዳይሬክትሊ 2026 ዳይሬክትሊ ወደ ታች መውረድ ችሎ ነበርና እቺኛዋ ዞን ስትሮንግ የሆነች ቦዲ ክሎዝ አድርጎ ስለወረደ እኛ ሐሙስ ላይ ምን ስንጠብቅ ነበረ? ማርኬቱን ወደ ሴል ስንጠብቅ ነበረ። ምን አይነት ነገሮች ደግሞ እንደሰጠን በደንብ እኒ ማለት ነውና በመጀመሪያ ደረጃ ፊቦናቺ ሪትሬስመንታችንን ዘረጋን። ፊቦናቺ ሪትሬስመንታችንን ከዘረጋን በኋላ ማርኬቱ ላይ ምን አይነት ሪአክሽን ሲሰጥ እንደነበረ እናሳያችኋለን። ፊቦናቺ ሪትሬስመንታችንን ከዘረጋን በኋላ ማርኬቱ መጥቶ ጎልደን ዞን ውስጥ ገባለ 0.618 እና 0.786 መካከል ገባለን። እንዲሁም ደግሞ እዚች ጋር ተፈጥራ የነበረችውን ሬዚስታንስ ዞን አጌን ብሬክ ካደረገው በኋላ አሁንም እንደ ሬዚስታንስ ተጠቀመው። ከዛ በኋላ ማርኬቱ እዚችኛው ዞን እዛ ጋር ከመጣልን በኋላ ስንጠብቅ የነበረው እዚች ጋር የተፈጠረችው ቤሪሽ ካንድል ኢንገልፍ እንድትደረግ እዚች ጋር የተፈጠረችው ቡሊሽ ካንድል ኢንገልፍ እንድትደረግ እየጠበቅን ነበር። ከሱ ቀጥላ አንድ የመጣች ካንድል ነበረች። ዋናውን ካንድል ኢንገልፍ አላረገውምና ሁለተኛዋ ካንድል ክሎዝ እንዳደረገች ማርኬቱ ላይ ዳይሬክትሊ ትሬድ መግባት ችለ ነበር። እና ትሬድ ስንገባ ምንድነው ታርጌት ያደረግነው መጀመሪያ 0.618 ማይነስ 0.618 ወይም ደግሞ እዚች ጋር ማርኬቱ ወደ ቡል ስትራክቸሩን ቀይሮ ሲሄድችን ትሬድ ላይን ብሬክ አድርጎ የፈጠራቸውን ሬዚስታንስ ዞን ነበረ። እሷን ነበረ ማርኬቱ ላይ ታርጌት አድርገን ወደ ታች ሴል መግባት የቻልነው ማለት ነው ይሄንን ትሬድ። እና ከዚህ አንፃር ነው ማርኬቱን አይተን ዳይሬክትሊ ወደ ታች ወደ ሴል መግባት የቻልነው። እንዲሁም ደግሞ ማርኬቱ ሄዶ ጁን ላይ ወይም ደግሞ ጁን 22 ላይ ቲፒያችንን ስማሽ አደረገልን። እነዚህ ነገሮች አይተን ነው ወደ ትሬድ የምንገባው። እንዲህ አይነት ብዙ ኮንፊደንሶች ስናገኝ ሃይ ፕሮባቢሊቲ ዞኖችን ስናገኝ ነው ትሬድ ካች የምናደርገው ሞስት ኦፍ ዘ ታይም። እና ከዚህ ምን ተማራችሁ?
ደግሞ ያገኛችሁትንም ነገር ኮመንት ሴክሽን ላይ አሳውቁን። ሌላ ደግሞ እንዲሰራላችሁ የምትፈልጉትን ነገርም ደግሞ በደንብ አሳውቁንና ከዛ አንፃር እኛ ደግሞ እንሰራላችኋለን ማለት ነው። ኮመንት ሴክሽን ላይ አሳውቁን። እንዲሁም ደግሞ የፕራይስ አክሽን ትሬደሮች ምን አይነት ነገሮች እንደሚጠቀሙ እንዴት ደግሞ ትሬድ ካች እንደሚያደርጉ ከዛ አንፃር ያለውን ነገር በደንብ ደግሞ ፓርት 1 ፓርት 2 እያለን እንሰራላችኋለን። ሞመንተም ምንድነው፣ ካንድልስቲክ ፓተርን፣ ፊቦናቺ ሪትሬስመንት እንዴት መጠቀም እንዳለብን እነዚህ ነገሮች በቀጣይ ቪዲዮ እንሰራላችኋለን። እስከዛ ድረስ ሰላም ቆዩ። እናመሰግናለን።